ዋው! ፀጉራችሁን ይህንን ውህድ ተቀብቶ ፀጉሩ የማያድግ ማንም ሰው አይኖርም። በሳምንት አንዴ ብቻ በመጠቀም የፀጉራችሁን ለውጥ የምታዩበት እንዲሁም ለከረደደ ፀጉር ውስጡን ለደረቀ ወይ ደግሞ ለሚያሳክካችሁ በጣም ወሳኝ የሆነ ምርጥ ውህድ ነው የማሳያችሁ። በእውነት እንደምታዩት ምግብን ነው የሚመስለውና በጣም አሪፍ ነው። በእርግጥ የሚበላ ምግብ ነው ይሄ የተሰራው ሁሉም እዚህ ጋር። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞች ላይክ ሸር ስለምታደርጉልኝ እጅግ በጣም ነው የማመሰግነው ማለት ነው። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን እላለሁኝ። እንኳን አደረሳችሁ የተዋሕዶ ልጆች። እንግዲህ ህመማት ነው ዛሬ መጀመሪያ ሳምንት። እግዚአብሔር አምላክ እንግዲህ በሰላም ትንሣኤውን የምናይበት ያድርገን ማለት ነው። በጸሎታችሁ ሀገራችንን ሰላም እንዲያደርግልን ሁላችሁም በጸሎታችሁ አስቡ። እግዚአብሔር አምላክ ለዛች ቀን ያድርሰን፣ በሰላም ለበዓሉ ያድርሰን። ወደ አሰራሩ ስንሄድ እንግዲህ እንደምታዩት ሁለት ነገር ነው አሁን ይሄ ጋር የተጠቀምኩት። ነገር ግን በኋላ ላይ ያሳያችኋለሁ። ለአሁኑ ግን ሩዝ እና ተልባ ነው የተጠቀምኩት። ሩዝ የሚበቃችሁን ያህል ተጠቀሙ። እንዲሁም ተልባም አነስ አድርጌ ተጠቅሜያለሁኝ። በእርግጥ እኔ ፀጉሬ ትንሽ ብዛት ስላለው በርከት አድርጌያለሁኝ ማለት ነው ተሩዙ። እናንተ ግን እንደሚበቃችሁ፣ ተልባው በጣም ስለሚደለድል አነስ አድርጋችሁ ሁለት ማንኪያ አንድ ማንኪያ መጠቀም ትችላላችሁ። ስለሚቆይ ማለት ነው ሩዙ እስከሚበስል ድረስ አብሮ ስለሚበስል ይለደልዳልና ውሃውን በርከት አድርጋችሁ እዚህ ጋር እንደምታዩት አንድ ለቅለቅ አድርጌ አቧራው እንዲነሳ ያህል ደፋሁት። ከዛ በኋላ በአንድ የሚበቃችሁን ያህል መጥናችሁ ለእናንተ ይበቃኛል በምትሉት ያህል ውሃ ጨመርኩኝ። ከዛ ሰዓት ላይ ጣድኩት። እዚህ ጋር ደግሞ ነጭ ሽንኩርት 3 ፍሬ ነጭ ሽንኩርት ቆራረጥኩኝ። አብሬ እንዲበስል አድርገዋለሁኝ። ከዛ በኋላ ደግሞ እንደዚህ እንደምታዩት ሁሉንም በእርግጥ አንድ ላይ ሁሉንም በአንዴ ማብሰል የምትችሉት በአንዴ ላይ ማብሰል ትችላላችሁ። እኔ ስቆራረጥ ላይ የብቻውን ስላደረኩት ነው ቪዲዮውን እንትን ስል ማለት ነው። እዚህ ጋር ደግሞ አንድ ካሮት ቆራረጥኩኝ። አንድ ካሮት ተጠቀምኩኝ አብሬ። አሁንም ካሮቱ አብሮ እንዲበስል አብሬ ያደርገዋለሁኝ። እናንተ ሁለትም ሶስትም እንዲሁም የሚበቃችሁ ሌላ ነገር መጨመር ትችላላችሁ ማለት ነው። ካሮት በርከት ማድረግ ትችላላችሁ። ሽንኩርትም እንደዚሁ እንዲሁም ቀዩን ሽንኩርትም መጨመር ትችላላችሁ ማለት ነው። እኔ ያለኝን ነው የተጠቀምኩት። እዚህ ጋር መጨረሻ ላይ ደግሞ ማስገባላችሁ ሌሎች አሉ። በጣም አሪፍ ትወዱታላችሁ። ብስል እስከሚል ድረስ አቆየዋለሁኝ ማለት ነው። በደንብ እስከሚበስል ድረስ ሩዙም እንዲሁም ተልባው ለመፈጨት ድቅቅ ሲል ቆንጆ ሲል እዚህ ጋር እንደምታዩት እየበሰለ ሄደ ማለት ነው። እንደምታዩት እንትኑም በስሏል፣ ካሮቱ በስሏል። ካሮት እንግዲህ ፀጉርን ለማሳደግ ለማፋፋት እንዲሁም ደግሞ ፀጉራችንን ዛላው እንዲያምር ለማድረግ እጅግ በጣም ወሳኝ የሆነ እንትን ነው ግብአት ነው። እንግዲህ እንደምታዩት ሁላችሁንም ተልባንም ሩዙንም የሚበላ ነው፣ ካሮትም የሚበላ ነው። የተለየ ነገር የለም። ሆዳችን ውስጥ የሚገባ ነገር ስለሆነ ምንም አይነት ጉዳት አያመጣም ማለት ነው ፀጉራችን ላይ እንዲሁም ደግሞ ቆዳችሁ ላይ ምንም አይነት ነገር አያመጣባችሁም። በምታዩት መልኩ ብስል ሲልልኝ እንግዲህ እናንተ በጣም ልድ እንዳይልባችሁ መጠን አድርጋችሁ እንደ እንትናችሁ አድርጉት። ከዛ እዚህ ግን በጣምም እንዳይቀጥንባችሁ በኋላ ስትቀቡት እንዳይወርድ ማለት ነው ቆዳችሁ ላይ። እዚህ ጋር ፈጨዋለሁኝ ማለት ነው። በምታዩት መልኩ ይሄንኛው መፍጫ ነው ያለኝ። እንደዚሁ እዚሁ እቃው ላይ እንደሆነ ፍጭት አደርገዋለሁ በደንብ አድርጌ። ለእናንተ ያው ለመፍጨት ስላልተመቸኝ እዚህ ጋር ፈጨሁትኝና ስመለስ ይኸው አጠልየዋለሁኝ ማለት ነው። በማጥለያ በወንፊት በደንብ አድርጌ አጠለልኩትኝ። ምክንያቱም ፀጉራችሁ ላይ ይሄ ደቀቅ ያለው በደንብ ካልደቀቀ፣ ተልባው በደንብ ካልደቀቀ፣ እንዲሁም ካሮት በደንብ ካልደቀቀ ቆዳችሁ ላይ ሲያርፍ ያሳክካችኋልና እዚህ ጋር ደግሞ የወይራ ዘይት ተጠቀምኩኝ ማለት ነው። የሚበቃኝን ያህል አነስ ያለ አድርጌ የተጠቀምኩት። እናንተ ሌላ ነገር መጠቀም ትችላላችሁ። ቅባት፣ ካስተር እንዲሁም ኦይል የፈለጋችሁን ማንኛውንም ቅባት መጠቀም ትችላላችሁ ማለት ነው። ነገር ግን በደንብ ይሄ መድቀቁን ልብ በሉ። ስትፈጩ በደንብ ልስቅ ማለቱን ቼክ አድርጎ ቆዳችሁ ላይ ሲቀር ያሳክካችኋልና ማለት ነው። ስለሚያሳክክ በደንብ ተጠንቀቃችሁ አጥሉት ወይ ደግሞ በመጭመቂያ ጭመቁት ማለት ነው። ከዛ እንደዚህ ውህድም በደንብ አድርጌ ሚክስ አድርገውና እዚህ ጋር ሳልቀርጽላችሁ ረስቼው ነው ማለት ነው። ሎሚ ወይ ደግሞ የሆነ እንዳያሳክካችሁ ማለት ነው። ትንሽዬ ሎሚ ግማሽ ሎሚ የሚሆን በማንኪያ አንድ ማንኪያ የሚሆን ሎሚ ይጨምሩበት ማለት ነው። ያው ካሮቱ ምኑ ሩዙ ቆዳችሁ ላይ ሲያርፍ ፎረፎር እንትን እንዳይልባችሁ ተጠቀሙበት። ከዛን ለ2 ለ3 ሰዓት ያህል አቆይታችሁ ፀጉራችሁ ላይ መታጠብ ነው ማለት ነው። ቪዲዮ ዛሬ አጭር ነው የሰራሁላችሁ። በጣም ጠፍቻለሁኝ። እንዳልጠፋ ብዬ ነው። ሰሞኑን እንግዲህ ከበዓል በኋላ ቆንጆ ቪዲዮዎችን እለቅላችኋለሁኝ። መልካም ጊዜ ይሆንላችሁ።